ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በድጋሚ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ የሆኑ ዛሬ ይዤላችሁ የመጣሁት በጣም ጠቃሚ ነገር ነው። ትጠቀሙበታላችሁ ብዬ አስባለሁ እና ደህና ናችሁልኛ? ሁሉ አማን፣ ሁሉ ሰላም። የስራ ነገር እንዴት እየሄደላችሁ ነው? ስራ ያጣችሁ ማለት ነው። እንዴትስ እያሰባችሁ ነው? እንዴት ነው ሁኔታችሁ ሁሉ? አብሽሮ ለበጎ ነው። ሁሉም ነገር ያልፋል። የማያልፍ ነገር የለም በዚህ ምድር ላይ። ያው ያልፍብናል፣ አልፎብን ነው የሚያልፈው። ግን የዛ ቢሆንም ትዕግስት ማድረግ ነው፣ ለበጎ ነው። ሁሉም ነገር ለኸይር ነው። ያው ዱንያ የፈተና ሀገር ናት። እንፈተናለን። የሆነ መልካም ነገር የሆነ ስኬት ነገር ሲመጣ ደግሞ ያለ ፈተና ምንም አይሆንም። ፈትኗችሁ ነው ያ ነገር የሚመጣውና በመታገስ ነገሮች ይስተካከላሉ ኢንሻአላህ። ዋናው እናንተ ትዕግስት ማድረግ፣ በትዕግስት መጠበቅ ነው። ተስፋ እንዳትቆርጡ። አንዳንድ ልጆች ደግሞ ምንም ያክል ብትቀመጡም ምንም ያክል እርፈት በቃ ለእናንተ ጨለማ ሆኖ ቢታያችሁም ግን ለበጎ ነው። ያን ያክል ራሳችሁን ጭንቅንቅ አታርጉ እንዴ ጋይስ። ሁሉም ያልፋል፣ ለበጎ ነው። እንደዛ ብዬ ነው ማጽናናችሁ። ርዝቃችሁ እስከሚመጣ ድረስ አብሽሩ ኢንሻአላህ። ሁሉም ነገር ለበጎ ይሆናል ማለት ነውና ወደ ኮንተንት ስመለስ ዛሬ እንግዲህ የሆነ የምነግራችሁ ነገር ሻሂ ለምንጠጣ ማለት ነው። ምግብ እየበላን ሻሂ ለምንጠጣ ነው ማለት ነው ዛሬ። እኔ አሁን አረብ ቤት ነው ያለሁት። አረብ ቤት በምሰራ ሰዓት ከጧት አብዛኛው እኛ ኢትዮጵያኖች በቡና በሻሂ እንታወቃለንና ያለሱም አይሆንልንም። ሌላ ነገር ብዙ አናተኩርም። ጁስ ምናምን ነገር አረብ ቤት በተለይ ከሆነ በቃ ላይኖርም ስለሚችል ሁሌ ደግሞ እየተገዛ ደግሞ ስለማይቻል ብዙም አናተኩርም ማለት ነው። ግን የሚጠቅመን እሱ ነበረና ምግብ እየበላን ሻሂ ከጠጣን እሱ ላወራ እና ጥሩ አይደለም። ምግብ እየበላችሁ ሻሂ አጠጡ። ምግብ ከበላችሁ ቢያንስ ከአንድ ሰዓት በኋላ ሻይ ወይም ቡና ጠጡ። ወይም ደግሞ እንደው ተመራጭ የሆነው 2 ሰዓት ነው በቃ። ምክንያቱም ደም ማነስ ያመጣል ማለት ነው። ደም ማነስ ደግሞ ከሻሂ ነው አብዛኛው። አሁን ኧረ ከሻሂ አይደለም ምናምን ይባላል። አንደኛ እንቅልፍ ማጣት ነው ደም ማነስ ነው። ሁለተኛ ቪታሚን የሚሆን ምግብ ባለመመገባችን ነው ደም ማነስ የሚያመጣው ማለት ነው። ሶስተኛ ደግሞ ምግብ እየበላን ሻሂ እንጠጣለን። ከዛ ደግሞ ቀኑን ሙሉ ስንለፋ ነው፣ ቀኑን ሙሉ ስንሰራ ነው። ማታ ድክም ብሎን ወይ ሩዝ ነው የምንመገበው፣ ያንን በስነ ስርዓት አንበላው፣ ወይ ደግሞ የሆነ ነገር ነው ሰላጣ ብሉ፣ የተለያየ ነገር ክብደ ምናምን አትክልት ነገር ምናምን ብሉ፣ ቅጠላ አሁን በተለይ እኛ አንወድም እንጂ አብዛኞቻችን ቅጠላ በጣም አሪፍ ነው ለሰውነታችን ማለት ነውና አብዛኛውን ደግሞ ይመከራል ማለት ነው። እና ሻሂ ምግብ እየበላችሁ አጠጡ። እኔ አሁን በቃ ለምዶብኛል ጋይስ፣ ለምዶብኛል ወላሂ። በቃ ምግብ ቁርስ በምበላበት ሰዓት ቁርሴን ስበላ ሻሂ ካልጠጣ እየበላሁም አይመስለኝም። ቀኑ ሙሉ ሰላም የዋልኩ ራሱ አይመስለኝም። በቃ ምንም ሰላም አይሰማኝም። ይሄም ግን ሱስም ብቻ ሳይሆን በቃ ልምድ ነው ስላለመደ ማለት ነው። ግን ኃይለኛ ደም ማነስ ነው ያለብኝ እኔ አሁን ማለት ነው። በጣም ከምንም በላይ ማለት ነው። እና ከኒና ነው ያለሁት። አሳያችኋለሁ ከኒናውን ከፈለጋችሁ ማለት ነው። እና እንዲያውም አንድ ቀን እሰራላችኋለሁ ለደም ማነስ ማለት ነው። እና ሻሂ በጣም ከባድ ነው እውነት ለመናገር ማለት ነው። የሆነ ደም ይሰብራል ደማችሁን። እንጃ እኔ በቃ አጠጣጣችን ምግብ ጋር ሆኖ ይሁን ወይም በቀን አንድ ነው የምንጠጣው። በእኔ በራሴ በቀን አንድ ነው የምንጠጣው እና በቀን አንድ ብርጭቆ ወይም ደግሞ አንድ የሆነ ነገር ነው የምጠጣው ሻሂ ማለት ነው። ሻሂ ከጠጣሁ ደግሞ ገህዋ አረብ ያለጣው ከሁለት አንዱ ነው የምጠጣው።
ግን በጣም በጣም ይገርማል ማለት ነው። እና ምንድነው ምግብ የምትበሉት ምግብ ሻሂው ጋር ስለሚዋሃድ ሻሂው ያቃጥለዋል። ገባችሁ? ቪታሚንነቱን የምግቡን የበላነው ምግብ ቪታሚንነቱን አያስተላልፈውም ወደ ሰውነታችን ማለት ነው። ሻሂው ያቋርጠዋል። እና እሱ ምንድነው እኔም እናንተም እንደዚህ የምታደርጉ ካላችሁ እንስተካከለ ማለት ነው። እና ኢንሻአላህ ቀጣይ ማለት ነው። እና ምግብ እየበላችሁ ሻይ አጠጡ። ይሄ ነው ጋይስ ዛሬ መጣሁት። መጥፎ ነው። አንቺ ዶክተር ነሽ እንደ ምናምን ብላችሁ እንትን አሁን ላይ ጎግል ላይ ሰርች ብታደርጉት በአንደኛ ደረጃ ቁጭ የሚለው ማለት ነው። እና አብዛኞቹ ዶክተሮች ደግሞ ብለውታል ሻሂ ማለት ነው ምግብ እየተበላ ቡና ወይ ሻሂ አይጠጣም ተብሏልና ተግብሮ እኛ እዚህ ሀገር ደግሞ አረብ ሀገር ያለን ደግሞ አብዛኛው ሰው ዲም ማነስ አለበት። እንደውም እኔ ከሱ የመነጨ ነው ራሱ ዲም ማነሳችን ራሱ ከሱ የመነጨ ነው እውነት ለመናገር ማለት ነው። እና ኢንሻአላህ ስቴፕ ባይ ስቴፕ ትንሽ በትንሽ ይስተካከላል ብዬ አስባለሁ። ከነጭራሹን ራሱ ማንጠጣው ጥሩ ነው። እኛ በቃ ሀበሻ ቡና ነው የምንወደው። ያው አረብ ቤት ቡና የለም እና እንጂ አረብ ቤት ቡና የለም ጋይስ። ስለዚህ ያለው ሻሂ ስለሆነ ሻያችን እንጠጣለን ማለት ነው። ያን በምንጠጣ ሰዓት ግን ያው ምግብ ከበላን ከአንድ ሰዓት ወይ ከሁለት ሰዓት ቆይታ በኋላ ብንጠጣ በጣም አሪፍ ነው ብዬ አስባለሁ። እኔ የሚተማርኩበት ነው። እናንተ ማስታወስኳችሁ ነገርኳችሁ። ምግብ እየበላችሁ ሻይ አጠጡ እና ጋይስ ይሄን ይመስላል። እወዳችኋለሁ። ምግብ እየበላን ውሃ ብንጠጣ ውሃው ራሱ አንደኛ ጥቅም ነው፣ በጣም ጥቅም ነው። ሁለተኛ ደግሞ ያጎዳያንም ውሃ እና ውሃ ብንጠጣ ውሃ መጠጣት አስለምዱ። እኔም አስተምራለሁ ራሴን በራሴ ማለት ነው። እና ማንም እኛ ራሳችንን ካልጠበቅን ማንም አይጠብቅልንም። እዚህ ቦታ ላይ ደግሞ እስኪ ይሄንን በልተሻል እናት ብትኖር እናታችሁ ታስታውሳችኋለች። አረ ይሄን ሻይ ተይና የሆነ ነገር ጠጭ ወይ የሆነ ነገር ቢ ነው የምትላችሁ። ሁሌ ይሄንን ብርጭቆ አንቀራፋችሁ ስታያችሁ እናታችሁ ማለት ነው። እዚህ ምድር ላይ እዚህ ቦታ ላይ ማንም የለም ከእናንተ ውጭና አረቦች እንደሆኑ እንዴት ብትጎዱላቸው ባትጎዱላቸው ምን አሻችሁ? ከስራቸው ውጭ የሚፈልጉ ስራቸው። ለዚህ ደግሞ እኛ ራሳችንን መጠበቅ አለብን ጋይስ። እና እኛውን ከራሳችን ካልጠበቅን ማንም አይጠብቅልንም። ይሄን ይመስላል። እወዳችኋለሁ። ባይ ባይ። መልካም ቆይታ ሆነላችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። ቻናሌ በጣም ቀዝቅዟል ጋይስ። አብዛኛው ሰው ደግሞ ማለት ነው ሰብስክራይብ ሳታደርጉ የምታዩት ቪዲዮ አይቻችኋለሁ። ነግሬሻለሁ። ሰብስክራይብ ሳታደርጉ ታይና ቪዲዮን ዛሬ እግርሽን ነው ሰብር ማረገው። ስለዚህ ሰብስክራይብ አድርገሽ ቪዲዮን ኦኬ። ምንድነው እንዴ? ተው እንጂ እንከባበር። ተው እንጂ እንዴ! ሰው ቤት ዝም ብሎ ዘው ብሎ ይገባል እንዴ? ተተገባ ሰላም አለይኩም እንዴት ናችሁ ተብሎ ነው የሚገባው። ሰው ቤት እንኳን ሲገባ እኔ ቤት ስመጡ ደግሞ በቃ ሰብስክራይብ ድረግ አድርጋችሁ ላይክ ሼር አድርጋችሁ ግቡ። ተፈርፋችሁ ቀጣይ በቃ እንዴ ቆንጆ ነገር አቀርብላችኋለሁ። ደግሞ እኔ ለእናንተ አላንስም። ይሄታችሁ ለእናንተ ማለት ነው የሚጠቅም ነገር ነው ደግሞ የሚያስተላልፈው። እንደዚህ ቀልድ ጨዋታ ምናምን ፕራንክ ምናምን ሳይሆን በቃ ቁም ነገር አዘል ነው ነገር ነው የማቀርብላችሁ ኢንሻአላህ ባላ ፈቃድ ማለት ነው። ለኛ የሚጠቅመን ከራሴ ጀምሮ የሚጠቅመኝን ለእናንተ የሚጠቅመውን ነገር ነው ማስተላልፈው ባላ ፈቃድ። እና ይሄን ይመስላል። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። በቀጣይ ቪዲዮ እንገናኝ። ማሰላማ